ረሱልላህ ሰለላሁ ዐለይሂ ወሰለም ዛሬ እኛም እህቶች ያው ድምጻችንን እንድናሰማ የወንዶች ጥያቄ ብቻ አይደለም የሴቶችም ጥያቄ እንደሆነ እንድናሳውቅ ወይም እንድናሳይ እድሉ ስለተሰጠን ፈሊላሂ ሐምድ እኛ ሴቶች እናቶች እህቶች ሚስቶች ይህ ጉዳይ ከወንዶቹ የበለጠ ያሳስበናል። የአህባሽ ጉዳይ የመጀመሪያ ተጠቂዎቹ እኛ ሴቶች ነን። ምክንያቱም ማህበረሰቡን የምትመሰረተው ወይም የምታመርተው ሴት ናት። አንዲት ሴት ስትስተካከል ለአራት ወንድ ትተርፋለች። ስለዚህ ይህ ጉዳይ ከማንም በላይ ሴቶችን የሚያሳስብ ነው። ረሱል ሰለላሁ ዐለይሂ ወሰለም በተናገሩት ሐዲስ ኢዛ ኡስኒደ አልአምሩ ኢላ ገይሪ አህሊሂ ፈንተዚሩ ሰዓ ብለዋል። እንግዲህ እኛም የሙስሊሙ ጉዳይ የማይገባው ሰው እጅ ነው ያለው። ስለዚህ ወደሚገባቸው ሰዎች እጅ መለስ እንላለን። እኛም እናቶች እህቶችና ሚስቶች እንዲሁም ልጆች መጅሊስ አይወክለንም። የመጅሊስ ከስልጣን ይውረድ እንላለን። ሌላው በዚህ በአሁሪያ የሴቶች ኢንስቲትዩት ውስጥ የምንማር እንዲሁም ወንዶች አሁሪያ ኮሌጅ ውስጥ የምንማር ተማሪዎች በመጀመሪያ በጣም አሳዛኝ በሆነ መልኩ 20 ዓመት 8 ዓመት ትንሹ 8 ዓመት ትልቁ ከ20 ዓመት በላይ ያስተማሩ መምህራንን በጣም ብጣሽ በሆነች ወረቀት ከስራ አባረዋል፣ ምንም ክብር በሌለው። አሁን ደግሞ የዚህ ኡማ ጫና ስላስፈራቸው ይህ ኡማ ወደ ድል እየሄደ እንደሆነ ስላወቁ አሁንም በዛው ተመሳሳይ በሆነ ብጣሽ ወረቀት ተመለሱ የሚል ወረቀት መጥቷል። ይህ ደግሞ ቀደም ተከተሉን ያልተከተለ ነው። እንዲሁም ደግሞ ተማሪዎችን ተመለሱ የተባለበት ማስታወቂያ በቃል በደረሰን ትዕዛዝ መሰረት በትምህርት ገበታችሁ ላይ እንድትገኙ የሚል ነው። ይህ በቃል የመጣው ትዕዛዝ ነገ በቃል ሊነሳ እንደሚችል ሁላችንም የምንረዳው ነው። ጋራንቲ ያለው ወረቀት አይደለም። ስለዚህ እኛ በዚህ ቦታ ላይ ያለ ነው ተማሪዎችም ይሁን ሌሎችም ዋናው ጥያቄያችን ኡማው ይዞ የተነሳው ጥያቄ መሆኑን ለመግለጽ እወዳለሁ። የተሰጠኝ ደቂቃ አጭር ስለሆነ ወደ እህቴ ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን አስሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ቢስሚላህ ያው እንደሚታወቀው እኛ ኢትዮጵያውያን ሙስሊሞች የሀገራችን ህገ መንግስት የሰጠንን የሃይማኖት ነፃነት ተጠቅመን ሃይማኖታችንን ሰላማዊ በሆነ መልኩ እየተገበርን ሳለ አሁን ግን ያው እንደሚታወቀው መጅሊስ ወይም አህባሽ ያው መጅሊስ ከተባለ አህባሽ ነው፣ አህባሽ ከተባለ መጅሊስ ነው ለሁላችን እና ኢዛ ተረቃ ኢጅተማ ወኢዛ ኢጅተማ ተረቃ የሚለው ነገር እዚህ ጋር ይሰራል። በእነሱ አህባሽ ነው በመጅሊስ ላይ ማለት ነው። አንድ ናቸው፣ ምንም የሚለያቸው ነገር የለምና ይህ ተቋም ወይም ይህ ቡድን ይህ አሸባሪ የሆነ ቡድን አሁን ይህን ሙስሊሙ ያገኘውን ሰላም ለማደፍረስ እንዲሁም ደግሞ ከመንግስት ጋር ለማጋጨት ሙስሊሙን እርስ በርሱ ለማበጣበጥ ደፋ ቀና በማለት ይኸው የማይፈነቅለው ድንጋይ የለም። እንዲሁም ምንድነው ይህ ሙስሊም ማለት ነው ሙስሊሙ ህብረተሰብ ከረሱል ሰለላሁ ዐለይሂ ወሰለም እንዲሁም ከሰሃቦች ተቀብሎ ተንከባክቦ ያቆየው ዲን ኢስላምን ሊነጥቁትና ለአይሁድ ሊሸጡት ወይም ደግሞ የአይሁድ ጥንስስ የሆነውን የአህባሽን እምነት በግድ እንዲቀበል ሙስሊሙ ጫና እየተደረገበት ነው። ይሄ ግልጽና ግልጽ የሆነ ነገር ነው። በጣም ከባድ ጫና በእያንዳንዳችን ላይ እየተደረገ ነው። ለዚህ ማስረጃ የሚሆነን በየቦታው ያሉ ኢማሞቻችንን የመስጊድ ኢማሞቻችንን አስገድዶ ሳይፈልጉ አስገድዶ በግድ እየወሰዱ የአህባሽን ስልጠና ወይም ደግሞ ኮርስ መስጠት ምንድን ነው? ከዚህ በላይ ማስገደድ ምን አለ? ከዚህ በላይ ምን ጫና ይሄ አለ? ይሄ ራሱ የህገ መንግስቱን የሚቃረን ነገር ነው። ለምን ህገ መንግስቱ የሃይማኖት ነፃነት ሰጥቶ ሳለ እዚህ ጋር ደግሞ እነዚህ ሽብርተኞች እያደረጉት ያለው ነገር በጣም ለሀገር ራሱ የማይበጅ አገርን የሚበጠብጥ ህዝበ ሙስሊሙን ከመንግስት ጋር የሚያጋጭና በጣም ከባድ ነገር ስለሆነ እያንዳንዳችን በጣም ከምንም ነገር በላይ ይህን ነገር ልንጋፈጠውና ከስር ፈንቅለን ልናስወጣው ይገባል እና ዝም የሚያስብል ነገር አይደለም። ወላሂ ለምን መዘዙ እጅግ በጣም የከፋ ነው እና እንዲሁም ደግሞ እስከ መጨረሻው ድረስ መልስ ትክክለኛ መልስ እስክናገኝ ድረስ ተቃውሟችንን መግለጽ አለብን። ምንም ነገር ሊበግረን ብንታመም ምን የፈለገ አይነት ነገር እንትን ቢለን ይህን ተቃውሞ እየገለጽን መንግስት ትክክለኛ መልስ እስኪሰጠን ድረስ
ከመንግስት ጋር እያጋጩት ነው ያሉት በቀጥታ እንደው መንግስትን በጣም እየጎተጎቱና እየወቀሱ ነው ያሉት። ለምንድን ነው እርምጃ የማይወሰድባቸው? እነዚህ የአህባሽን አስተምህሮት አንቀበልም ያሉ ይውጣልን የሚሉ አንቀበልም ያሉ እነዚህ ሽብርተኞች ናቸው። ለምን እርምጃ አይወሰድባቸውም? ለምንድን ነው እርምጃ መንግስት የማይወስደው? መንግስት የሚፈልገው ምንድን ነው? ሀገሩ ሶማሌ ወይም ደግሞ ሶሪያ አፍጋኒስታን እስክትሆን ነው የምትጠብቀው እያሉ መንግስት እየጎተጎቱ ነው። ለምን ህዝቡ ላይ እርምጃ እንዲወሰድ ማለት ነው። እኛስ ምን እየሰራን ያለ ነው? እና በጣም ይሄ ወላሂ ግልጽና ግልጽ የሆነ ነገር ነው። መንግስትም በጣም እየጎተጎቱት ነው እርምጃ እንዲወስድ ማለት ነው። ህዝቡን አሸባሪ ብለው ፈርጀውታል። እኛ ግን አሸባሪ አይደለንም። ትክክለኛው መብታችን የሃይማኖት ነፃነታችን ይከበርልን፣ ጫና አይደረግብን ነው። ለምን ይህንን ነገር ከተቀበልን ነገ ከነገ ወዲያ መዘዙ በጣም የከፋ ነው። ከመንግስት ብቻ አይደለም የሚያጋጩን። ወላሂ ግልጽ ነው። ህዝበ ሙስሊሙ እርስ በርሱ ደም እንዲፋሰስ እንዲጋጭ ነው የሚያደርገው። ምክንያቱም ጥንስሱ የማን ነውና የአይሁድ ጥንስስ ስለሆነ የአይሁድ ጥንስስ ደግሞ እንኳን አይደለም እኛ ሶሃቦችን ኡሙል ሙእሚኒን አይሻንና እና አሊን የመሰለ የረሱል ልጃቸው ማለት ይቻላል ያሳደጋቸው ልጅ ሰሃቦችን ያጋደለ ነገር ሆነ። የአይሁድ ጥንስስ አንድ አይሁድ ያንን ፊትና ሰርቶ እስካሁን ድረስ ያለ ፊትና ቀስቅሶ ዛሬ ይሄ አይሁድ ጥንስስ አሚን ብለን ከተቀበልነው ካልተዋጋነው ካልተቃወምነው ፈንቅለን ካላስወጣነው በጣም የከፋ ነገር ነው የሚገጥመን። ለዚህ ደግሞ ኢንሻአላህ መንግስት ምንድነው ይሄን ነገር አጣርቶ እንደውም እነዚህ ሰዎች ሽብርተኞች ናቸው እንደውም ለሀገራችን ሰላም ጥሩ አይደለም ብሎ ከኛ የበለጠ መንግስት በቅድሚያ እነዚህንም ተንኮለኛ ሰይጣናዊ መንፈስ ያላቸውን ተቋሞች ፈንቅሎ እንደሚያወጣልን ኢንሻአላህ ተስፋ